በዛሬው ዕቅበተ እምነት መርሃ ግብራችን አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ የሚያስተምሩን እንግዳ ጋብዘናል። እንግዳችን በወሎ ዩኒቨርሲቲ መምህር ሲሆኑ የትምህርት ዝግጅታቸው ቲኦሎጂ፣ ቅኔን ከነ አገባቡ ጠንቅቀው የተማሩ፣ በአዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ የእንግሊዝኛ ቋንቋን በመጀመሪያ ዲግሪ፣ የእንግሊዝኛ ቋንቋን እንደ ውጭ ቋንቋ ማስተማር ቴፍል በሁለተኛ ዲግሪ፣ በትምህርት ሥራ አመራርና አስተዳደር በሁለተኛ ዲግሪ፣ በጥንታዊ ጽሑፎች ጥናት ፊሎሎጂ በዶክትሬት ዲግሪ ያጠኑ የቅድስት ቤተ ክርስቲያን ልጅ ቀሲስ ዶክተር ተስፋ አስማረ ናቸው። አመራር ለዕቅበተ እምነት ያለው ሚና ምንድን ነው? ገዳማት ከመካነ ትምህርትና ጸሎት ባሻገር ዕቅበተ እምነትን እንዴት ያግዛሉ? አሃት አብያተ ክርስቲያናት በዘመናት የገጠሟቸውን ችግሮች ወቅትን ዋጅተው እንዴት ተሻገሩ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቃባያነ እምነት እነማን ነበሩ? ምንስ ሰሩ? የሚሉትን ሐሳቦች ያቀርቡልናል። ቆይታችሁ ከእኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ዛሬ የምንነጋገርበት ርዕስ አመራር ለዕቅበተ እምነት ያለው ሚና በሚል ይሆናል። ዋናው ትኩረት የምናደርገው ያው ጉዳያችን ሃይማኖት የነፍስ ጉዳይ ስለሆነ ዕቅበተ እምነት በሚለው መነሻ እናደርግና ከዛ በኋላ ያንን አመራር ከሚለው ጽንሰ ሀሳብ ወይም ሊደርሽፕ ከሚለው ጽንሰ ሀሳብ ጋር ለማገናኘት እሞክራለሁኝ። በመጀመሪያ ዕቅበተ እምነት ስንል ሁለት ቃላት የተጣመሩበት ነው፣ በባለቤትና በዘርፍ ማለት ነው። ዕቅበትና እምነት የሚሉ ከመዝገበ ቃላዊ ትርጉም አንጻር ማለት ነው። ዕቅበተ እምነት ስንል የእምነት ጥበቃ ማለት ነው። እምነትን መጠበቅ ማለት ነው። ቃል በቃል ስንወስደው ይህን የሚል ትርጉምን የሚያሳየን። ሌላው ደግሞ ከሙያዊ አንጻር ከፕሮፌሽናሊዝም አንጻር ደግሞ ዕቅበተ እምነት ወይም አፖሎጀቲክስ የምንለው ነው። ወደዛ ስንመለከተው ደግሞ ወይም በዚህ በሙያዊ አይን ስንመለከተው ዕቅበተ እምነት የምንለው አንዱ የስነ መለኮት ቅርንጫፍ ነው። ብራንች ኦፍ ቴዎሎጂ ነው። አንዱ የስነ መለኮት ቅርንጫፍ ነው። ስለዚህ አንድን አቋም ወይም አማኙ ወይም እምነት ተቋሙ ያለውን አቋም ስርዓታዊነት ወይም መረጃን በመጠቀም መረጃን ይዞ የመከላከል ከሌሎች እምነትን ከሚያጎድፉ ነገሮች የመከላከል ዲሲፕሊን ነው። ስለዚህ ይህ ነገር ሰፊ ነው ማለት ነው እና በቀላሉም የምናየው ነገሮች አይደሉም። የአንድ ባንድ ባለይ ሰዓት ለማሳየት እንሞክራለን ነው። ከሃይማኖት አንጻር አንድ የተወሰነ እምነትን አሁን ለምሳሌ የኛ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት የእምነት አስተምህሮ ምንድን ነው? እምነትን አማኙንና አስተምህሮ ነው የሚመለከተው። ሶስት ዘርፎችን ይመለከታል። እምነት የምንለው ነገር ይሄ የሚገለጸው እኔ ምንድን ነው እምነት የምንለው ነገር። ከዛው እንደገና ደግሞ ኢንዲቪዥዋል ወይም የአንድን አማኝ ግለሰባዊ ኑሮ ግለሰባዊ ህይወት ምንድን ነው። ከዚህ እንደገና ደግሞ እውቀት ደግሞ አለ፣ አስተምህሮ አለ። አስተምህሮ ይመለከታል ነው። እነዚህ ነገሮች ደግሞ ከሚነሱ ተቃውሞዎች ከሚነሱ ብከላዎች መከላከልና ለሐሳቡ ማብራሪያ ወይም አስረጅ መስጠት ኤቪደንስ የመስጠት ምንድን ነው? ዲሲፕሊን ነው፣ መርህ ነው። ይሄ ዕቅበተ እምነት የምንለው ማለት ነው። አንድ የእምነቱ አካል የሆነ ባለው በየእውቀቱ በየትምህርት ደረጃው የተለያየ ቢሆንም ለእምነቱ ማረጋገጫ ማቅረብ ይጠበቅበታል። እኔ እምነቴ አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዬ ስናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው የምትከተል? እምነቷ ምን ይመስላል? ስለዚህ ሁለት ዓላማዎች አሉ ማለት ነው። በዚህ ላይ አንደኛው እንደ አማኝ እምነትን ማጠንከር ነው። ሁለተኛው እንደገና ደግሞ ተጠራጣሪዎች ወይም ጥርጣሬን ማውጣት መቻል ወይም ተጠራጣሪዎችን ማሳመን የማሳመን ክህሎት የማሳመን ብቃት መኖር ማለት ነው። ይሄ ምንድነው? በእውቀት የታገዘ ነው እና በአጠቃላይ ዕቅበተ እምነት ቅድም ጫፍጫፍ እንደማን ነው ነካ እንዳረኩት ሶስት ነገሮችን ይዛል ማለት ነው። የመጀመሪያው እምነት የምንለው ነገር ይሄ ብራንድ ነው። ለምሳሌ የኔ እምነት ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በዚህ ማንኛውም ሌላ የእምነት ተቋም መጠቀም አይችልም። በዛው የእምነት ተቋም ስር ከሌሉ ወይም ካሉ በስተቀር ስለዚህ እዛ ውስጥ ያሉ ሰዎች ብቻ ናቸው የሚጠቀሙት። ሁለተኛው ደግሞ እንደ አማኝ ምንድን ነው የሚጠበቅብኝ? አሁን መጠመቅ አለ፣ መቁረብ አለ፣ ንስሐ መግባት አለ፣ አውደ ምሕረት መከታተል አለ። ብዙ እንደዚህ የምናደርጋቸውን አንድ አማኝ የሚጠበቅበትን ነገር ማድረግ ነው እንደ አማኝ
እና እንደ ዕቅበተ እምነት ደግሞ አማኙ ደግሞ ይጠበቃል። በዚህ በዮሐንስ ወንጌል ምዕራፍ 10 ላይ የምንመለከተው አሁን እረኞች ለበጎቻቸው የሚያደርጉትን እንክብካቤ የሚደረገውን ያህል አማኙ የእምነት አባቶችም የእምነት መሪዎችም ካህናትም ሊቃውንቱም እንዴት ነው አማኞቻቸውን የሚጠብቁት? ሌላው ትምህርቱ ነው፣ እውቀት ይጠበቃል። እንግዳ የሆነ እምነት ሲነሳ መቼ የሌላው ሄሬቲካል የሆነውም መናፍቃዊ ለየላቸው የእምነት ተቋማት የሚያነሱን ሳይሆን ከዚህ እንኳን ሲነሳ ለዛ ትረጅና አሁን ተነስቷል። ብዙ ጊዜ ይነሳል ቤተክርስቲያን በሚዲያ እንሰማለን። ለዛ የመስጠት ብቃት ነው። ያ ትምህርቱን ይመለከታል። ትምህርታችን ይሄ ነው። ምክንያቱም እያንዳንዷ ነገር ትምህርት ተሰፍሮ ተቆጥሮ የተቀመጠ ነገር ስለሆነ ማለት ነው። ተሰፍሮ ተቆጥሮ የተቀመጠ ከዛ የሚነካ ነው። ለየት ያለ ነገር ሲሆን ሸፕ ይደረጋል፣ ይቀረጻል፣ ይስተካከላል። ትምህርቱ እውቀቱ ማለት ነው። ሊበከል አይገባም ነው። ያ ራሱ ይጠበቃል ነው። እና እስኪ ዕቅበተ እምነት አንዳንድ እምነቶች ከኛ ቤተክርስቲያን ጋር የሚሄዱ ሰዎች እንዴት ነው የሚሄዱ? እምነት ተቋማት እንዴት ነው የሚያደርጉት? ወይም አሃት ቤተክርስቲያን የምንላቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእህትነት ያሉ በቀኖናቸው በዶግማቸው በተለይ በዶግማ ጋር የሚመሳሰሉት የመጀመሪያዋ የእስክንድሪያ ቤተክርስቲያን ናት። የኮፕትን አንዳንድ ነገር እንመለከት የኮፕቲክ ቸርች ወይም የቅብጥ ቤተክርስቲያንን ሁኔታ እንመለከታለን ነው። እና ቤተክርስቲያኗን ስንመለከት የእስክንድሪያን ቤተክርስቲያን ከጥንታዊ የክርስትና ቤተ እምነቶች አንዷ ናት ተብሎ መናገር ይቻላል። ያም ለራሱ ከወንጌላዊ ማርቆስ የመጀመሪያው የግብጽ ቤተክርስቲያን አባትና የግብጽ ቤተክርስቲያን ፓትርያርክ ተብሎ ነው የሚታሰብ። የሚያዙም እንደዛ ነው። ቤተክርስቲያኗ ባላት ህይወት ውስጥ በተለይ ብዙ እምነትን የሚሸረሽሩ ሁኔታዎች የተነሳው ነበር። በተለይ በሁለተኛ መቶ ክፍለ ዘመን ማለቂያና በሶስተኛ መቶ ክፍለ ዘመን መጀመሪያ ላይ የግኖሲዝም መነሳት ብፁዕ አቡነ ጎርጎርዮስ ግኖሲዝም የሚሏቸውን የሰብአ ፈጠራ ብለዋቸዋል። ሰብአ ፈጠራ የእውቀት ሰዎች ወይም ፈጥሮ አንድ ነገር የሚናገሩ ቢብሊካል የሆነው ወይም መንፈሳዊነት የሌለው ነገር ማለታችን ነው። የግኖሲዝም መነሳት በኋላም ደግሞ የአርዮሳውያን መነሳት እነዚህ ሁሉ መጀመሪያ የዕቅበተ እምነት መነሻ ናቸው ለግብጽ ቤተክርስቲያን። እነዚህ የክርስትና አስተምህሮችን አስገኝተዋል። በተለይ በቤተክርስቲያናችን በአሁኑ ሰዓት ሃይማኖተ አበው ሊቅ እየተባሉ በጉባኤ የሚሰጡ መጻሕፍት ወይም የሃይማኖት መጻሕፍት ከዚህ ክፍለ ዘመን ጀምሮ በተለይ ከአርዮስ መነሳት ከግኖስቲኮች መነሳት ጀምሮ የተነሳውን አስተምህሮ ወይም የብከላ ትምህርትን ያንን ለመቋቋም ያንን ለማስተካከል የተጻፉ ወይም ለትምህርት የቀርቡ ትምህርቶች ናቸው። እና አንዳንድ ነገሮች ሲነሱ ለየት ያለ ነገር ሲነሳ ደግሞ ጽሁፎች በዛ ይዳብራሉ ነው እንጂ በእኛ ቤተክርስቲያን ውስጥ መጀመሪያ አስተምሮ የነበረው ምንድነው? ወንጌል ነው፣ አዲስ ኪዳን ነው። ከነዛ በኋላ ያሉት አዋልድ የምንላቸው መጽሐፍቶች አንደኛው ይሄ ሊቅ የምንለው ሃይማኖተ አበው የሚባሉት የመጽሐፍ ዝርዝሮች በሙሉ ከነዚህ ሰብአ ፈጠራ ወይም ከነዚህ አርዮሳውያንና በኋላም እነ መቅዶኒዎስ እነ ንስጥሮስ ከተነሱ በኋላ ለነሱ የሃይማኖት ብከላ ወይም የሃይማኖት የተሳሳተ አስተምሮ ምላሽ ለመስጠት ወይም ዲፌንድ ለማድረግ የተጻፉ ወይም የተደረሱ ድርሰቶች ናቸው። በተለይ በታላቁ አባት በአባ አትናቴዎስ በ325 ዓመተ ምህረት በኒቅያ ጉባኤ መጀመሪያው የቤተክርስቲያን ጉባኤ ተብሎ የተነሳው ላይ በዛ ላይ የተነሱት በሙሉ የምንመለከታቸው በዚህ ዘመን ለተነሱት የእምነት ኑፋቂዎች የሃይማኖት ኑፋቂዎች ለነዛ ምላሽ ለመስጠት የተደረገ ነበር። በኋላም በኢንካርኔሽን ላይ በስጋው ቃል የምንለው ወይንም የስጋዊ ትምህርት ላይ በተነሱ ትምህርቶችም በተነሱ የጥርጣሬ ወይም የምናብ የኑፋቄ ትምህርቶች ላይ ለማስተካከል ወይም ለማስረዳት ብዙ መጽሐፍ ተጽፈዋል። በተለይ በአርዮስ በንስጥሮስ መነሳት ምክንያት ማለት ነው። እና ዋናው ወደዛ ውስጥ ለመግባት ሳይሆን የሚፈልገው ምንድነው? በዚህ ላይ ተነስቶ የተደረገውን የዕቅበተ እምነት ትግበራ ወይም ተግባበር ወይም አሰራርን ምን እንደሚመስል ለማሳየት ነው። በኋላም በሰባተኛው መቶ ክፍለ ዘመን ላይ የግብጽ ቤተክርስቲያን በጣም ፈታኝ ሁኔታ የመጣባት ማን ነው? በጣም በርካታ የሆኑ በቤተ እምነቷ ተከታዮች ላይ እስከ ሞት የሚያደርስ ብዙ ፈተና ደርሷል። እምነቶቻቸውን በግድም ሆነ በውድ እንዲቀይሩ ተደርጓል። ግን ለዚህ ቤተክርስቲያን ምን ተጠቀመች ነው? ምን ስልት ተጠቀመች ስንል ለየት ያለ የዕቅበተ እምነት ስርዓትን ተጠቅማለች። ለምሳሌ ያላትን አእምሮ ያላትን አስተምህሮ ወይም እውቀት ማብራራት ላይ ሊያጽናና የሚችል ማድረግ
በዚህም እንደገና ደግሞ በጣም ይሳተፉ የነበሩት በተለይ በጣም ትልቅ የቲኦሎጂ ወይንም የስነ መለኮት ምሁራን የሆኑ ነበሩ። በተለይ ቱ ዘ ፍሮንት የሚወጡት ግንባር ቀደም ሆነው የሚታዩት እነሱ ናቸው። ለምሳሌ ያህል ብፁዕ አቡነ ሽኖዳን ብንመለከት በግብጽ ቤተክርስቲያን ትልቅ የሚታወቁት ከቅድስና ስራቸው ባሻገር የጽሁፍ ስራቸው ነው። ከመቶ በላይ መጽሐፍትን ደርሰዋል። እነዛ ሁሉ የምንመለከታቸው ምንድን ናቸው? የአማኞችን ህይወት የዳሰሱ በእምነት በሃይማኖት ጸንተው እንዲኖሩ ለማድረግ ነው አላማው እና ስለዚህ ዕቅበተ እምነት በግብጽ ቤተክርስቲያን ይሄን ይመስላል ነው። ይሄ ዌስተርን ሴኩላሪዝም የምንለው ዓለማዊነት ሴኩላሪዝም ሲባል አንዳንድ ጊዜ እንደው ዝም ብለን አንድ ትምህርት ቤት ውስጥ ከሃይማኖት ነጻ የሆነ ትምህርት አስተማሪ ብቻ ይመስላል። ግን በጣም ከባድ ነው። ሴኩላሪዝም ሲባል ዓለማዊነት ነው። ያንን ቀድሞ የነበረ ትውፊትን፣ ቀድሞ የነበረ ባህልን፣ ቀድሞ የነበረ ሃይማኖታዊ አስተምሮን ሊተካው የሚችል ሌላ ነገር መፍጠር ነው ሴኩላሪዝም። በተለይ አሁን አውሮፓ ራሱ መቆጣጠር ያቃተው ምንድነው? አንደኛው ምንድነው? ይሄ ሴኩላሪዝም ወደማይሆን አቅጣጫ ወስዶታል። አላስፈላጊ ወዳልሆነ ወደዚህ ማቴሪያሊስት እንዲሆን ቁሳዊ አስተሳሰብ ብቻ እንዲኖረው እንጂ ነፍሳዊ አስተሳሰብ እንዳይኖረው አድርጓል። ያም ነው አሁን በአሁኑ ሰዓት በተለይ አውሮፓ ላይ የትውልድ ጋፕ የተፈጠረው የትውልድ ክፍተት የተፈጠረው በዚህ ነው። ስነ ምግባር ይባል ነገር የሞተው በዚህ ነው። አሁን በዚህ በሂውማኒቲስ በሶሻል ሳይንስ የሚጠኑ ጥናቶች በጣም ወርደው ነበር። ከዛ ልክ ወደ ፊዚካል ሳይንስ፣ ወደ ተፈጥሮ ሳይንስ፣ ወደሚዳሰሰው ሳይንስ፣ ወደሚጨበጠው ሳይንስ ያተኮረ ነበር እና ያ ደግሞ እነሱን ስለጎዳቸው አሁን ደግሞ ትንሽ የምንለውጥ ነገር እናያለን። ወደ ሂውማኒቲስ ወይ ወደ ስነሰብ ሰው ምንድን ነው የሚለው ወደ ሰውነት ትርጉም ወደ መስጠት ወደዛ ወደ ራስ ወደ መመለስ ነገሮች አሉና የነዚህን ተጽዕኖዎችን ለመቋቋም ሌላ ፈተና ስለሆነ ማለት ነው። ይሄ ቴዎሎጂካል ሊበራሊዝም የምንለው የስነ መለኮት ነፃን አንዳንድ መቻቻል ይሉታል፣ አንዳንዴ ነፃነት ይሉታል። ግን ዋናው ሐሳቢ ምንድነው? ቴዎሎጂካል ሊበራሊዝም ስንል እምነትን ከዘመናዊ ባህል ጋር ማስማማት ብሎ ነው የሚታስበው። ከዘመናዊ አስተሳሰብ ጋር ማስማማት ምን ማለት ነው? ዘመናዊ ማለት ስንል ፊት የነበረውን ነገር እንዳሁኑ አድርገን መስራት ማለታችን ነው። የመቀየር የመዛባት ከጥብቅ የሆኑ ወይም ጥንቁቅ ከሆኑ ትውፊታዊ አስተምህሮች ይልቅስ በምክንያታዊነት ምን ማለት ነው? ለምሳሌ አንድ የመጽሐፍ ቅዱስ ጥቅስ ጠቅሶ ሁሉም እንደራሱ ስሜት ሉተር ከተነሳ በኋላ አሁን የእምነት ክፍሎች የመጣው ነገር ምንድነው? ሁሉም የመጽሐፍ ቅዱስን አስተሳሰብ በራሱ መንገድ መተርጉሞ ማስተማር መረዳት ይቻላል የሚል አስተሳሰብ ስለነበር በአንድ ጊዜ ሁሉ የእምነት ክፍሎች መጣ እና ይህ ጥብቅ ከሆኑ ወይም የማይንቀሳቀሱ ወይም የማይነቃነቁ የትውፊታዊ ከትውልድ ወደ ትውልድ ከተላለፉ ትምህርቶች ይልቅ ምክንያታዊነት ላይ ወይም የግለሰብን ተሞክሮ እኔ ካለኝ ኤክስፔሪየንስ ካለኝ አዋዋል ካለኝ ማህበረሰባዊ ግንኙነት አንጻር ብቻ ካለኝ ሙያ አንጻር እንድመለከተው አንድን የመጽሐፍ ቅዱስ ክፍል አሁን ለምሳሌ ወይም ጥቅስ አሁን አንድ መሐንዲስ ሲመለከተውና አንድ የሶሻል ሳይንስ ሲመለከተው አንድ ወይም የፖለቲካል ሳይንስ ሲመለከተው የተለያየ ዲፊኒሽን እንደመስጠት ማለታችን ነው። ለዛ የፈቀደ ነው እንጂ እምነቱ የሚለውን ብቻ አይደለም ነው። የጸንቶ የነበረው ያን ስለሆነ ማለት ነው። የሞራል እድገትን ቅድሚያ ለመስጠት የሚፈልግ ሃይማኖታዊ እንቅስቃሴ ነው። መለወጥ ማደግ አለበት። እንዲህ ብለን ሁልጊዜ አቀርቅረ መኖር የለብህም። አሁን ትህትና ሲባል ብዙ ጊዜ አሁን ዝምታውን ጭምትነት አለ፣ ከመናገር ማዳመጥን። አሁን ደግሞ ሀሳብን ኤክስፖዝ ማድረግ ነው አለ። ትንሽ ከምናዳመጥ ብዙ ነገር መናገርን። እንዲህ አይነት ነገሮች ናቸው። እኔ ሞደርን አስተሳሰብ እችላለሁ በል አልችልም አትበል። በቃ እችላለሁ ከአንዱ ዛት የሚል ነገር እንሰማለን ብዙ ጊዜ። አሁን እነዚህ ምንድን ናቸው? የሊበራሊዝም እንትኖች ናቸው፣ አስተሳሰቦች ናቸው። እነዚህ የመጡ እምነት ውስጥ ምን ፈሪሃ እግዚአብሔር እንዳይኖር፣ አክብሮ ብሲ እንዳይኖር፣ ትልቅን ማክበር መከባበር የሚለው ጽንሰ ሀሳብ እንዲወጣ አድርጓል። አሁን የምናያቸው ፊት አሁን አንድ ሽማግሌ ሲያል ብድግ ማለት ባህል ነበር። አሁን የለም፣ ቅስቅስ የሚል የለም። አሁን እነዚህ ውጤቶች የማን ናቸው? የግሎባላይዜሽን የሊበራሊዝም ውጤቶች ናቸው። እና እነዚህ እምነቷ ጋር በጣም እየጎዷን ስለመጡ ይህን ለራሱ ኮንሲደር አድርገዋል። ይሄ ምንድን ዘመኑ መዋጀት ማለታችን ነው። እና የግብጽ ቤተክርስቲያን በዚህ ሁኔታ ላይ በጣም ሰርታለች ተብሎ ይታሰባል ነው። እና በአጠቃላይ በተለይ በዓለም ውስጥ ያለው ተለዋዋጭ የሆነ ወይም ዳይናሚክ የሆነ ማይጨበጥ ነገር የሆነውን ያንን መከላከል የሚቻልበት
ምክንያቱም ምንድነው ዋናው ቤተ እምነት ስንል ዋናው ቤት ምንድነው እኮ አካል ነው። አንደኛ ያ አካል የአማኝ እንዴት ብሎ ሊሰበሰብ የሚችለው ያን ማድረግ የሚቻልበት ሁኔታ ማድረግ ማለታችን ነው። የሚያስችላትን የመጀመሪያው ምንድነው በስነ ጽሁፍ ተደራሽ መሆን ነበር። ይጽፋሉ። አሁን ብዙ ጊዜ አሁን የግብጽ ቤተክርስቲያን ጳጳሳታውን በጽሁፍ ነው የታወቁት። እንዲያቀርቡ ያስተምራሉ። ቀጣይ የሆኑ ተከታታይ የሆኑ አስተምሮቶችን ያቀርባሉ አማኞቻቸው። በጵጵስና ደረጃ ያሉ በትልቅ ሊቅነት ያሉ እንዴ ሚዲያ ላይ ወይም ዲጂታል መድረኮች መፍጠር ቀጥታ አስተምሮ መፍጠር እንደዚህ አይነት ነገሮች አሉ። እነዚህ ለምንድን ነው የጠቀማት? ያሏትን እንኳን ከዛ ከመከራ ህይወት እንኳን የቀሩትን አማኞች ጸንተው እንዲቆዩ አስችሏታል ነው። ሌላው ገዳማቶች አሉ። ገዳማቶቹ ዝም ብሎ ተራ ገዳም ብቻ ሳይሆን ኢንቨስትመንትም ናቸው። በተለይ በግብጽ የምትባለው አገር ላይ የኢኮኖሚ ተጽዕኖ ለመፍጠር የሚችሉ ናቸው። አምራቾች ናቸው፣ ላኪዎች ናቸው፣ ወደ ውጭ ኤክስፖርት የሚያደርጉ ናቸው። በኢኮኖሚም ተጽዕኖ መፍጠር ይችላሉ። አሁን አንድ ነገር ያለው አማኝ በሙሉ ያለኝን አካውንት መብሉ ጠቅልዬ አውሮፓን ያለውትን አውሮፓ ወስደው ካለ ብዙ ነገር ችግር ይፈጥራል አገሪቷ ላይ። ይሄ ለራሱ ምንድን አንደኛው የእምነት ስልት ነው። የግዴታ እንዲያከብርህ ነው። አሁን ቤተክርስቲያን ስምነት ድሮ የነበረውና አሁን የነበረው ስንመለከተው እዛ ላይ ቀረ ይመስለኛል። እኔ አሁን ገዳማቶቻችን ብዙ ጊዜ በእንዴት የምትተዳደሩት ዘመናዊ የሆነ ዘመናዊ ስንል አሁን የበለጸገ መሆኑን የሚሰራው በትንሽ ነገር ብዙ ነገር ፕሮዲዩስ ማድረግ የሚቻልበት ማምረት የሚቻልበትን መፍጠር መቻል ማለት ነው። እና ሃይማኖታቸው ወይም ገዳማቶቻቸው ምንድናቸው? ታላልቅ የኢንቨስትመንት ሴክተሮች ናቸው። እና ይሄ ለራሱ ቀላል አይደለም። ለዕቅበተ እምነት ያለው ሚና ይሄን በጣም ማስመታሰብ ይገባል። በተለይ ከድህነት እንዴት ነው የምንወጣው? ገዳማቶቻችን እንዴት ነው መቀየር የሚችሉት? ይሄ ለእምነት ለዕቅበተ እምነት ያላቸውና ትልቅ ነገር ስለሆነ ረጆች መሆናቸው። አሁን ብዙዎቹ ምንድነው ታላይ ረጆች ናቸው። ከተማ ላሉት አብያተ ክርስቲያናት፣ ከተማ ውስጥ ላሉት አገልጋዮች፣ ሰባኪያን፣ ዲያቆናት፣ ቀሳውስት፣ ጳጳሳት የሚረዱ ናቸው ገዳማቶቹ። እና ይሄ ትልቅ ተሞክሮ አለ። ባጭሩ የህንድን ወይም ማላንካር ኦርቶዶክስ ቤተክርስቲያን የዕቅበተ እምነት ተሞክሮ ምን ይመስላል የሚለውን ዝም ባጭሩ ልመልከት። ዋና መሰረት የምታደርገው የማላንካር የህንድ ኦርቶዶክስ ቤተክርስቲያን የቅዱስ ቶማስ ሐዋርያው ትምህርትን መጀመሪያ በሱ ስለተሰበከች ማለት ነው። ወደዛ ውስጥ አልሄድም። ከዚህ አስተምሮ በኋላ የዕቅበተ እምነት ተግባራትን ያለው ተግባር እንዴት የሚከወነው ከጥንታዊ የአምልኮ ልምዶች ኤንሸንት ሬጂስ ፕራክቲስ የምንላቸውን ከቅዱሳን መጽሐፍት ትርጓሜዎችና ከስነ መለኮት ትምህርቶች ጋር በጥልቅ የተሳሰሩ ናቸው። እነዚህም ከትውልድ ወደ ትውልድ ተላልፈው አሁን ለምሳሌ በህንዶች እንኳን በሃይማኖት ቀርቶ አይደለም በሌላ መድረክ እንኳን ብንመለከታቸው ለሀገራቸው ያላቸው ፍቅር በጣም ትልቅ ነው። ለሀገራቸው ያላቸው ፍቅር ብዙ ነገር መግለጥ ይቻል ነበር። ያው ለዚህ መድረክ ላይ መጥን ይሻላል፣ ግን አለ ይሄ ነገር። ያም ለራሱ ቤተክርስቲያን ውስጥ አስገብተውታል። ይሄንን አስተሳሰብ የቤተክርስቲያን የዕቅበተ እምነት ግበራ ብዙ እንግዲህ ሐዋርያ ቁርሷን ወይም ትምህርቷን ማጽናት ላይ ልዩ ትውፊቶቿን በማብራራት ምንድነው ከትውልድ ወደ ትውልድ ሊመጣ የሚችለው የተሳሳቱ አመለካከቶችን ነቅሶ በማውጣት ለዛ መፍትሄ መስጠት በቤተክርስቲያን ላይ ተነስቶ ነበረ። የታደሱ ከፍተኛ የሆነ ሪፎርሜሽን ሙቭመንት የታደሱ ሙቭመንት አሁን ያን እንዴት ነው ብዙ አማኞቿን ጎርቶ ነበር። ያን እንዴት ነው ዲፌንድ ያደረጉት? ዋናው ትልቁ ነገር በዚህ ላይ ያ የሪፎርሜሽን አንደኛው ምንድነው በጣም አገባብነት የሌለው ዘመናዊነት ስለሆነ ከዛ ጋር ሊገዳደር የሚችል ያንን ለራሱ በልጦ የሚታይ የማስተማር ስልት ነው የተጠቀሙት። ለምሳሌ ያህል ውይይቶች፣ ኦንላይን ዲስከሽንስ ወይም ዲያሎግ እንዲፈጠር እዛ ላይ የሚቀርቡት ፓትርያርኩ ናቸው። እዛ ላይ የሚቀርቡት ጳጳሳቱ ናቸው። እዛ ላይ የሚቀርቡት በጣም ከፍተኛ በሊቅነት ደረጃ ያደረሱ ናቸው። ይሄ ለራሱ ምንድን ያለውን የእምነት እንትን መጀመሪያ ተጠያቂ አሁን ከእኔ አንድ የቤተ ክርስቲያን ትልቅ ሊቅ ተጠያቂ ነው። ከዛ ደግሞ በዛ ደረጃ ደግሞ በዛው ልክ ያሉ ደግሞ አንድ ጳጳስ ነው የበለጠ ነገሩን ቅቡል ያደርገዋል። እኔ ቤተ ክርስቲያን አሁን አንድ ፒኤችዲ ሆልደር በሆን እኔ ከአንድ ማስተርስ በላይ ብጠይቅ ይሻላል። ከኔ በላይ እንደገና ደግሞ አንድ አሶሺየት የሆነ ከዛ በላይ አንድ ፕሮፌሰር ቢጠይቅ ቢቀርብ ደግሞ ለዛ ነገር ቅቡልነቱ ይጨምራል። ይሄ ግድ ነው።
ዋናው ትልቁ ነገር ግን ያለው ምን ያህል እምነቱ ወይም እውቀቱ ምን ያህል ለተደራሹ በብቃት መዳረስ ይችላል የሚለውን ግን ግምት ውስጥ ማስገባት ያስፈልጋል ነው። ካለው ባህል ጋር ተስማምቶ የመኖር ነገር አሁን ህንዶች ስንመለከት አሁን አለባበስ ላይ በአንድ ሂንዱይዝምና በአንድ ይቅርታ ግን ይሄን ብዬ ስናገር ሌላ አይደለም፣ ያው ከልቸራቸው ያን ስለሚቀበል ማለት ነው። የእምነት ባህላቸው ተመሳሳይ ነው፣ ግን በምን ይለያሉ? ግን በፕራክቲስ ይለያሉ፣ በመንፈሳዊ ህይወታቸው ይለያሉ። ቁርባን ላይ ያላቸው አመለካከት በጣም ትልቅ ነው። እዛ ላይ ይሰርና ካለው የአገሪቱ ባህል ጋራ ካለው የአይዲዮሎጂ ጋር ተስማምቶ የመኖር ያንን የአሳሰብ አማኞቿን ምን እንዳይጫን ለማድረግ ማለታችን ነው። ከጫነ ምን ያደርጋል? ከተጫነ ምን ያደርጋል? እነዛን ከእምነታቸው ውጭ ሊያደርጋቸው ስለሚችል ነው። እና በአጠቃላይ የዓለማዊነት መጨመር ይሄ ሴኩላሪዝም የምንለው ዓለማዊነት ነው። ከመንፈሳዊ ወይም ከነፍሳዊ ህይወት ልቅስ ለስጋ የሚመች ነገር ነው የምንመለከተው። የግሎባላይዜሽን ዓለምን ወደ አንድ መንደር መጠቅለል የሚለው የአሜሪካ ብልጽግና ወንጌል ማለት የዛ አንደኛው ሴል ነው። የአንደኛው የሰዎችን ማጥመጃ ስልት ነው። በዛ ውስጥ የምንመለከቱ ምንድን ነው? አሲሚሌሽን ነው። አሲሚሌሽን ማለት ነው አታስገባዋለህ፣ ትሰበስበዋለህ፣ ወደ አልሰለቅጠዋለህ። ስለዚህ ቀድሞ የነበረ ወይም ትውፊት የምትለው ነገር ባህል የሚለው ነገር ከኔ ጋር ማይንቀሳቀስ የእምነት አቋም አለ የሚለው ነገር በቀላሉ መሸርሸር ትችላለህ ነው። አንደኛው እዚህ የፕሮስፐረስ ጎስፐል ወይም ሴኩላሪዝም በዛ ውስጥ አንደኛው በዛ ውስጥ የሚካተት ስለሆነ ማለት ነውና ይሄ ጎድቷት ነበረ። ያንን መሰረት ያደረገ ሌላው የዲጂታል ሚዲያ መጨመር በአገሪቱ ላይ ያ ደግሞ እምነትን እንደፈለገ አድርጎ የሚያቆሽበት መድረክ የተፈጠረበት ሁኔታ ስለነበረ ይህንን ለመታደግ በርካታ ስራ ሰርተዋል ነው። የመጀመሪያው ተደራሽ መሆን ነው። ተደራሽ መሆን ማለት ምንድን ነው? አማኝን መድረስ ነው። ለወጣቱ እንደ ወጣት የሚጠበቅበትን ነገር ወይም የሚፈልገውንም ነገር በሚፈልገው ልክ ማርካት መቻል ነው። ዘመናዊ ቴክኖሎጂን መጠቀም ነው። በተለይ አሁን ብዙ ቴክኖሎጂ ከህንድ ፕሮዲስ ይደረጋሉ። ብዙ የሶፍትዌር የዲጂታል ሶፍትዌሮች ብዙ ፕሮዲስ እነዛን መጠቀም እና መድረኮችን እንትን መፍጠር እነዚህ በየኦንላይን ቀጥታ መስመር ላይ አንድ የቤተ ክርስቲያኗ ጳጳስ ቀርበው ለልጆቻቸው የሚጠይቁት ጥያቄ መልስ መስጠት ኤዲት ሳይደረግ ማለታችን ኦንላይን የሆነ መስመር ላይ የሆነ አስተምሩ ማለት መፍጠር። የትምህርት ፕሮግራሞችን ከእድሜ ጾታንም ያገናዘቡ ኢቭን ኮሜዲ ጭምር ሪሊጂየስ ኮሜዲ። ይሄ ምንድነው? አሁን ሰውን አትራክት ለማድረግ ነው አለ። አሁን የቤተ ክርስቲያን ቀን ቤት የሚተረግ የሚነገር ኮሜዲ አለ፣ አስቂኝ አዝናኝ ማለት ነው። ቤተ ክርስቲያን ላስተምሩ እንደሚቀርባል፣ ግን ያ ግን በትክክል ቴሌቪዥን እንትን ላይ ይቀርባል። ኮሜዲ የሚያስቁ ነገሮች ግን ዝም ብሎ ለመከትከት ሳይሆን ስጋን ለማርካት የሚለው ነገር ሳይሆን በዛ ውስጥ ለማስተማር በዛ ውስጥ ሰዎችን ሼፕ ለማድረግ አይረሴ ለማድረግ ከመተለይ አይረሴ በተለይ አይምሮ ላይ ተቀርጾ እንዲቀር ማድረግ መቻል። እነዚህ ሁሉ እናያለን። አሁን አንዳንድ ይሄን ኦርቶዶክስ ቤተክርስቲያንን ቴሌቪዥን ስንመለከት በቃ ሲስቁ እናያለን። ያው ቋንቋ ባይገባልም ማለት ነው። ይሄ ማለት አለ ማለታችን ነው። ያው የታወቀ ነገር ስለሆነ ይሄ ለራሱ ምንድነው የበለጠ ሰዎችን እንትን ለማድረግ አትችሏል ነው ለመያዝ። ዋናው ትልቁ ነገር ምንድነው? አይምሮ ሌላ ቦታ እንዳይበክን ወደ ተወሰነ ቦታ ብቻ ፎከስ እንዲያደርግ ወይም እንዲያተኮር ማድረግ መቻል ማለት ነው። ዕቅበተ እምነት አንደኛው ስራው የስለ ስለዚህ ይሄን ነገር ሊሰሩ የሚችሉ ትልቅ በአሁኑ ሰዓት ሚዲያ ጦርነት ነውና ለዛ ለጦርነት እንደገና ደግሞ የሚያስችለው ነገር ይሄ ስለሆነ ይሄንን ተጠቅመዋል የሚል እንደ ሊትሬቸር ተመልክቻለሁ። ይህንን ለማስተላለፍ ሞክራለሁ ነው። ሌላው ምናልባት በአንዳንድ አስተምሮችን ቢለያዩ የግሪክ ኦርቶዶክስ በተለይ አርሜኒያ አካባቢ ያሉት እነዚህ ታላላቅ በብዛት ኦርቶዶክስ ያላቸው የራሳቸው የሆነ ደግሞ ልምዱ የተለመደ የዕቅበተ እምነት ስርዓት አላቸው። አሁን ለምሳሌ ግሪክን ብንመለከት በተለይ የሚነሱ ሳይንቲፊክ የሆኑ ከእምነት ጋር የሚጣረሱ ነገሮች ለነዛ ምላሽ መስጠት በአሁኑ ሰዓት በተለይ አሁን ምንድነው ጥያቄ ትውልድ ነው ያለው። ጥያቄ ትውልድ ነው። ምክንያቱም ሁልጊዜ ተጥሮ የሚታየው ምን ላይ ስለሆነ ዲጂታል ሚዲያ ላይ ስለሆነ ነው። መልስ ያስፈልገዋል ያ ሁሉ። ስለዚህ ይህን ተጠቅሞ እንመለከታለን። የበለጸገ የአምልኮ ስርዓት አትራክት የሚያደርግ የሚስብ ስለ መለኮታዊ ቅርስ ለዘመናዊ ተግዳሮች ምላሽ ለመስጠት አሁን ለሚነሱ እንትኖች ተግዳሮቶች ወይም ፈተናዎች ምላሽ ሊሰጡ የሚችሉ አስተምህሮቶችን ይህን ነገር ባጭሩ በዚህ ሁኔታ ማካተት እንችላለን። ሌላው አርማንያ ነው።
አርማንያ ላይ የምንመለከተው በተለይ የሀገሪቱ ላይ ብዙ ጊዜ ስለ መለኮት ክርክርም ተነስተዋል ከሌሎች ቤተክርስቲያናት ጋር። እነሱን በተለይ ትኩረት ያደርጉት ምንድን ነው? ይሄ ትውፊታዊ ቅርስ ከትውልድ ወደ ትውልድ ሲተላለፍ የነበረውን ቅርስ መጠበቅ፣ ከዚህ ጋር እንደገና ደግሞ በአንድ ካህንና በአንድ ምእመን መካከል ያለውን መስተጋብር ወይም ቁርኝት ማጥበቅ። በአጋጣሚ ከዚህ ፊት ሌላ ሀገር ላይ አንዲት የአርሜኒያ ኦርቶዶክስ ቤተክርስቲያን ተከታይ እናት አግኝቼ ነበርና ጠይቃት። ሁልጊዜ ሚዲያ ላይ ነፍስ አባቷ ጋር ትገናኛለች፣ ነፍስ አባቷ ጋር እና እንዴት ነው ጠይቃት ነበርና አንድ ጊዜ ጠይቄያታለሁ። በቃ ሂዝ ማይ ብሪዝ ነው ያለች። በቃ እስትንፋሴ ናቸው። አይ ኒድ ቱ ሊስን ሂም ኤቭሪ ታይም። በቃ ሁልጊዜ ጧጧት ወይም በቀን አንድ ጊዜ መስማት አለብኝ እሳቸው። ምን ያህል ነው ቁርኝቱ? እሷ የዩኒቨርሲቲ ፕሮፌሰር ነች፣ በዛ ሌቭል ማለት ነው። እና እያንዳንዱ ኮንትሮል ያደርጋል። የት ነው ያለችው? እንግዲህ አሁን ወደ አውሮፓ ስንሄድ እኮ አንድ ውሻው ላይ ድመቱ ላይ እኮ የሆነ እዛ ላይ ሴል አስቀምጦ እኮ ውሻው እየተጠቃ ነው፣ እየተጎዳ ነው፣ የት ነው ያለው፣ ምንድን ነው የሚበላው እያለ ይከታተላል እኮ ውሻና ድመቱን። ሴም ቱ ዛት ልክ እንደዚሁ አማኙ ይከታተላል። አንድ ካህን የት ነው ያለችው? ምን እያደረገች ነው በዛ ሰዓት? ቀላል ነገር አለ። አሁን ይሄ በተለይ በአማኝና በዘመናዊ በአማኝና በእምነቱ መካከል ያለው ጠበቃ ቁርኝት እንዲኖር ሁልጊዜ እምነቱ እንዳይተው ማለት ነው። እና በእንደ ቤተክርስቲያን በተለይ የዚህ ዓለማዊነት መጨመር በተለይ አጠቃላይ ይሄ ሴኩላሪዝም የምንለው ያልጎዳው ቤተ እምነት የለም። ያን ለመቋቋም የግሎባላይዜሽን የቴክኖሎጂ ፈጣን የሚለዋወጥ ሁኔታ የሚያመጣውን ተጽዕኖ ለመፍጠር የተጠቀሙት አንደኛው ይሄ ነው። በቃ እና ይሄን እንመለከታለን ነው። እና በአጠቃላይ ሊቃውንቱና ቀሳውስቱ ወይም ጳጳሳቱ ለምእመናኖቻቸው የሚሰጡት አባታዊ እንክብካቤ በጣም የጠበቀ ነው። በጣም የጠበቀ ነው። ይሄ ደግሞ መንፈሳዊ ሕይወቱን ብቻ ሳይሆን ስጋዊ ሕይወቱን ይጨምራል። ብዙ ጊዜ አሁን ለምሳሌ ንስሐ ገባ ቁረብ ብቻ ይሄ ብቻ አይደለም ነው። ይቸግረዋል ወይ እንዴት ሊረዳ ይችላል? ያ ሰው ድረስ ይሄዳል። ስራ ቢያጣ እንዴት ነው ስራ? ስለዚህ አሁን ምንድን ነው ማለት ነው ቤተክርስቲያን ለማድረግ የምትችልበት ትልቅ ኢንቨስትመንት ሊኖራት ይገባል። ትልቅ ኢኮኖሚ ሊኖር ይገባል ማለት ነው። እንዲህ እና ይሄ ሁኔታዎች እንደዚህ አይነት የዕቅበተ እምነት ተግባራት እንመለከታለን ነው። እስኪ ደግሞ እንደው አይንዳኛ አሁን ለምሳሌ አሁን ያለውን ብቻ ሳይሆን ቀድሞ እንዴት ነበር የሚለውን ነገር ብንመለከት በአጠቃላይ አመሰራረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ቤተክርስቲያን ጋር ያው ነባር የነበረ ቁርኝት ስለነበረ ከዛ ጋር ተመሳሳይ ነው። ያው እኛ መንበረ ማርቆስ ብለን ስለምንቀበል ማለት ነው። በኋላም የተነሱ አባቶች የበለጠ በልጽገውታል። ለምሳሌ የተስዓቱ ቅዱሳት መምጣት፣ በዚህ ጊዜ የጽሑፍ ሀብቶች መዳበር፣ ገዳማዊ ስርዓት መተዋወቅ፣ ይህ የምንመለከት ምንድነው እምነት እንዲጠብቁ ለማድረግ ማለት ነው። በኢትዮጵያ ውስጥ ያሉ አማኞች እንዲበለጽጉ በእምነታቸው እንዲያድጉ የተሰራውን ስራ ነው የምንመለከተው። በኋላ እንደገና ደግሞ ወደ መካከለኛው ዘመን ስንመጣ በተለይ የአቡነ ተክለ ሃይማኖት መነሳት፣ የአቡነ ኢየሱስ ሞዐ መነሳት፣ የነዚህ ደግሞ መነሳት ከፍተኛ ጥቅም ከፍተኛ አበርክቶ ነበር ለዚህ ለዕቅበተ እምነት ማለት ነው። በተለይ በእምነቱ ብቻ ሳይሆን አሁን ፖለቲካ እንለዋለን እንጂ ምንም ማለት ፖለቲካ ስንል እኮ ሲስተም ኦፍ ሃንድሊንግ ፓወር ማለታቸው እኮ ነው። ዘዴ ነው። ኃይልን የመያዣ ስልጣንን የመያዝ አንዱ ስነ ዘዴ ነው። ፖለቲካ ስንል ኃጢአት በደል እናደርገዋለን እንጂ ሲስተም ኦፍ ሃንድሊንግ ፓወር አንድ ስልጣንን ለመያዝ የሚደረግ ወይም የሚቀርብ ምንድን ነው? ዘዴ ነው፣ ስልት ነው። እና ሰላማዊ ስልጣን ዝውውር እንዲኖር ከዛ ወደ ሰላማዊ ስርወ መንግስት እንዲመሰረት እዛ ላይ ምንድን ነው እሳቸውን የተቀባ ንጉስ እንዲኖር ስለሚፈልጉ ነው። ያም ደግሞ ንጉስ ብቻ ሳይሆን ደግሞ የእምነትም ጠባቂ እንዲሆን ለማድረግ ነው። አሁን የቤተ ክርስቲያን ብቻም ሳይሆን የንጉሱም እንዲሆን ማለት ነው። ንጉሱም ኮንሰርን እንዲኖረው ንጉሱ ለራሱ ኃላፊነት እንዲሰማው ለማድረግ ማለት ነው። እና ታላቅ የቤተ እምነት ስራ የተሰራበት ዘመን ነው። በተለይ በአቡነ ተክለ ሃይማኖት ዘመን እንደገና ደግሞ ከመሀል ወይም ከሰሜናዊ የኢትዮጵያ ክፍል ወደ ደቡብ እምነት እንዲሰራጭ ወይም በዛ ቦታ ላይ ወደዛ እንዲሰበክ የተደረገበት ነው ዘመን ነው እንደሆነ እንመለከታለን ነው። በኋላም እንደገና ደግሞ ወደ 13ኛው 14ኛው ደግሞ ስንነሳ ብዙ የጽሑፍ ሀብቶች ዳብረዋል። የነዛ የጽሑፍ ሀብቶች መነሻ ምክንያቱ ደግሞ ምንድነው? ዕቅበተ እምነት ነው። ለምሳሌ አቡነ ሰላማ ወይም በቅጽል ስሙ መተርጉም የሚባሉት ብዙ መጽሐፍት ተተርጉመዋል። በተለይ ከአረበኛ ወደ ግዕዝ ቋንቋ ገድላት። አሁን ገድል ስንመለከት ምንድን ነው?
አሁን ጊዮርጊስ እንዴት ጸና፣ እንዴት እምነቱን ጠበቀ፣ እንዴት ያንን ሰማዕትነት አገኘ? በእምነቱ ጥቡቅ ስለሆነ ነው። በእምነቱ የጸና ስለሆነ ነው። ስለዚህ ሰዎችም እንደዛ እንዲጸኑ ለማድረግ ያንን የሚያግዙ ግብረ ሕማማቱ፣ ገድላት፣ ድርሳነ ዘያዕቆብ ዘስሩግ፣ ድርሳነ ቄርሎስ ኢየሩሳሌም፣ ኪዳነ አብርሃም ይስሐቅ ያዕቆብ እነዚህ በሙሉ በዛቸው በአባ ሰላማ ወይም መትርጉም የሚባሉት ሊቅ የተደረሱ ናቸው። በኋላም እንደገና ፍሌክሲዮስ አንዱ የሆነው ከሶስቱ የመጽሐፈ መነኮታት ውስጥ አንዱ የሆነ ፍሌክሲዮስ፣ ለሃ ማርያም፣ መጽሐፈ ግንዘት እነዚህ ለአንድ አማኝ በጣም ቅርብ ስለሆኑ ናቸው። አሁን ግብረ ሕማማት ስንል ሰው እምነቱን የሚጠብቀው የክርስቶስን ትንሣኤ፣ የክርስቶስን መከራውን፣ የክርስቶስን ሞቱን እያሰበ ሁልጊዜ እንዲያስብ ነው። ያሁኗል ምን ሆነ ማለት ተጠብቋል ማለታችን ነው። እና እነዚህ በሙሉ ከዛ ጋር ቅርበት የነበራቸው ናቸው። በኋላ ደግሞ ርቱዕ ሃይማኖት የተባለ መነሳት በተለይ በ1368 አካባቢ እነዚህ ደግሞ ለተግባረ ስርዓት አምልኮ የሚውሉ አምልኮ ማለት ያው መጽናት ነው፣ ሌላ ነገር የለም። ሁልጊዜ እንዳመልክ እያመለኩ አለው ማለት ወይም አንድ ነገር ሁሉ ያመልካል ማለት እምነቱን ጠብቋል ማለት ነው። ለዚህም በእጁ ብዙ መጽሐፍትን ደርሷን። በነገራችን ላይ ርቱዕ ሃይማኖት የሚለው አንድ ግለሰብ ናቸው በሱ ስም የሚጠሩ ብዙ ነው የሚሉ አወዛጋቢ ሀሳቦች ስላሉ ያንን በራሱን የቻለ ጥናት ያስፈልገዋል። ግን ርቱዕ ሃይማኖት በሚል ግን በርካታ መጽሐፍቶች አሉ። እነዛም ለራሱ የነበራቸው የቅድመ እምነት አስተዋጽኦ ትልቅ እንደነበረ እንረዳለን ነው። ሌላው ደግሞ አባ ጊዮርጊስ ናቸው። አባ ጊዮርጊስ በተለይ አብነጮቹ ምንድነው ሱማ ቴዎሎጂ ያሏቸዋል። በጣም ትልቅ ከፍ ያለ ማለት ነው። ፕሮሊፊክ ራይተርስ ይሏቸዋል። እጅግ በጣም በርካታ ብዙ ከቁጥር ብቻም ሳይሆን ካላቸው ይዘትም አንጻር የተለያዩ የሆኑ መጽሐፍት ይጽፋ አንድ ሰው ፕሮሊፊክ ራይተርስ ይባላል። ፕሮሊፊክ ራይተር ይባላል ያ ተብለዋል እሳቸው። እና በርካታ መጽሐፍትን የጻፉ ናቸው። አሁን እኛ ዳግማዊ ቄርሎስ ይባላሉ። ለምን ተባሉ የሚለው ተከራክሮ ስላሳመነ ቄርሎስ ንስጥሮስ እሳቸውም በዘመኑ የነበሩትን እነ ቢቱን አሳምነዋል ወይም ለነሱ አስተምሩ ምላሽ ሰጥተዋል። እና በእሳቸው ዘመን አርጋኖነ ማርያም፣ እግዚአብሔር ነግሰ፣ መጽሐፍተ ሰዓታት፣ እንዚራ ሰብሐት በጣም የመሳሰሉ መጽሐፍ ደርስ በብዙዎቹ ስንመለከት በተለይ መጽሐፍ ሚኒስትር ስንመለከት አብዛኛው እንትኑ አገልግሎቱ ምንድን ነው? ዕቅበተ እምነት ነው። እነገሌ እነዚህ ይላሉ አሪዎስ እንደዚህ፣ እኛ ግን እንደዚህ እንላለን። ይሄ ዕቅበተ እምነት ነው። የእኛ እምነት ይሄ ነው እያለን የሚያስረዳበት አንቀጽ ሁሉ አለበት። እዛ ውስጥ አፄ ዘርዓ ያዕቆብ ራሱ መነሳት ቀላል ነገር አይደለም። ከንግስና ቤተክርስቲያን ንጉሱ ኢትዮጵያ ከመባል በላይ ነገር ነው። ርዕሰ ቤተክርስቲያን ወይም ማእምረ ስነ መለኮት ወይም የስነ መለኮት አዋቂ ተብሎ የተባለው አፄ ዘርዓ ያዕቆብ ለምሳሌ ተአምረ ማርያም በአባቱ ዘመን የተጀመረው በኋላ በእሳቸው ዘመን ነው ተአምረ ማርያም የተተረጎመው። ይሄ ለራሱ አንደኛው ዕቅበተ እምነት ነው። በየጊዜው ምእመናን ያንን እየሰሙ እምነታቸው ፍቅረ ማርያም በልቦናቸው ውስጥ እንዲያደር ማድረግ ነው። ስለዚህ ማጽናት ነው፣ እምነታቸው እንዲጠበቅ ማድረግ ነው። በተለይ ስለዚህ ስለ ቀዳሚ ሰንበት የከበራ ክብር በሚለው ሁኔታ በተነሳው ውዝግብ በተለይ በዚህ ላይ አባ ጊዮርጊስ ጋር ተጫራታቸው የሆነ አበርክቶ ቢኖራቸው በአፄ ዘርዓ ያዕቆብ ውሳኔ እንደገና ደግሞ ሁለቱም እንዲከበርም ተደርጓል ነው። በሌሎቹ እንደገና ደግሞ ስለ ትምህርተ መለኮት ሥላሴ፣ ስለ አክብሮ ስዕላት፣ ስለ መስቀል እነዚህ በተነሱ ውዝግቦች ላይ ስር ነቀል የሆነ መፍትሄ ወይም ስር ነቀል የሆነ አስተምህሮ ስር ነቀል የሆነ በአማኞች ላይ እንዲሰርጽ የተደረገው በእሳቸው አዎንታዊ ተጽዕኖን ልንገነዘብ ይገባል ነው። የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን እየጋበዝን የዕለቱን ዕቅበተ እምነት መርሃ ግብራችንን ስንዘጋ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።